ሙባረክ የአንድ አትክልተኛ ሰራተኛ ነበር። የአትክልተኛ ሰራተኛ ኢትፍሩት የሚመረትበት ይሄ 2 ኪሎ 3 ኪሎ የሚሸጥበት አይደለም። ዋናው ማምረቻው ላይ ተቀጥረው እየሰሩ ከለታት አንድ ቀን አለቃቸው መጥቶ እስቲ ጣፋጭ ብርቱካን ስጠኝ አላቸው። ቆርጠው ሰጡት። ሲቀምሰው ይጎመዝዛል፣ ይመራል። ጣፋጭ ነው ማለት ይሄን አይደለም። አሁንም አምጥቶ ሰጡት። ሲበላው የለም አሁንም ጥፍጥን ነው፣ የሚመር ነው። ሰውየው ተቆጣ። ጣፋጭ እያልኩ የሚመር ሰጠኛለህ? ታላግጥብኛለህ? በአላህ ይሁንብኝ እኔ እዚህ ቤት ከተቀጠርኩ ሰዓት ጀምሮ ጣፋጭ የቱ ይሁን መራራው የቱ ይሁን ቀምሼው አላቅም እኮ። ሱብሃንአላህ አማና ዛሬ የትፍሩት ቤት የሚሰራው አለቃ ፈቀደለት አልፈቀደለት አንድ ሙዝ ግንጥል ይበላ። ከፈቀደለት ማሻአላህ በደንብ ይብላ፣ ካልተፈቀደ ግን አማና ነው። እኛ የምንናገረው በእስልምና ቋንቋ ነው። ይሄ በዘመናው በአካባቢያችን ምናምን የተለመደ ነው በሚለው አይደለም። ኢስላም ግን ይሄ ነው። አማናን ሲሰጥ ኃላፊነት ከባድ። ምን አለ ይህ ሰው ካየዋቸው ሰዎች ሁሉ ልዩ ነው፣ ላማክረው የሚገባው ሰው ነው አለና እስቲ አንድ ነገር ላማክራ። እንደው የሁዳዎች ነሳራዎች ልጆቻቸውን ሲድሩ ለዝና ለጉራ ለፉከራ ብለው ይድራሉ። ሙስሊም ለማን ነው ልጁን መዳር ያለበት? ሙስሊምማ አላህን ለሚፈራ ስነ ምግባር ያለው ዲን ያለው ሲል አላህ የሚፈራ ስነ ምግባር ያለው ዲን ያለው እዚህ አካባቢ ካንተ ውጭ የለም፣ ልጄን ላንተ ድሬያለሁ አሉ ለሰራተኛው። ከነዚህ ማን ተገኘ? ቅድም ያልኳቸው ዓሊም አብዱላህ ኢብኑ ሙባረክ ከዚህ ቤተሰብ ነው የተገኙት። ከዚህ ቤተሰብ አማናን ከሚጠብቅ ስነ ምግባር ካለው ቤተሰብ አብዱላህ ኢብኑ ሙባረክ ማለት ደረሶቻቸውን ስፖንሰር አድርገው ሐጅ የሚያስደርጉ ናቸው። አንድ ቀን ሐጅ ለማስደረግ ደረሶቻቸውን ሰብስበው ሲሄዱ አንዲት እናት ገንዳ ላይ የተጣለ ምግብ ትፈልጋለች። ምንድነው አላት። እኔ 2 ልጆች አሉኝ፣ ባለቤቴ ሞተዋል፣ የቲም ናቸው። እነሱም የሚበሉትን ነው የምፈልገው፣ ከዚህ ነው እኮ የምቀልባቸው። አብዱላህ ኢብኑ ሙባረክ ምን አሉ? እናንተ አሏቸው ጀማዎቹን፣ ወንድሞቻቸውን፣ ደረሶቻቸውን በሉ የያዛችሁትን ገንዘብ በአጠቃላይ ለዚህ ሴትዮ ስጡ፣ ሐጃችን እዚህ ነው አሉ። ሱብሃንአላህ